አካውንቲንግ ኤንድ ፋይናንስ እና ቢዝነስ ማናጅመንት ዲፓርትመንት ተማሪዎች እንግዲህ የነዚህ የሁለቱ ዲፓርትመንት ተማሪዎች እንግዲህ በኢትዮጵያ ማለት ነው በጣም ከፍተኛ ዲፓርትመንት ቁጥር ያላቸው ተማሪዎች የሚይዙት እነዚህ ሁለቱ ዲፓርትመንት ናቸው። ታዲያ አብዛኛውን ተማሪዎች ደግሞ የዚህ ኤግዛም ውጤት እየቀረባችሁ ያላችሁ ደግሞ የነዚህ ዲፓርትመንት ናቸው። ታዲያ ለምን እነዚህ ተማሪዎች ይወድቃሉ ብላችሁ ብትጠይቁ ደግሞ እነዚህ ተማሪዎች በእነዚህ ዲፓርትመንት ያሉ ተማሪዎች አብዛኛውን የሚማሩት የት እንደሆነ ታውቃላችሁ? በዲስታንስ ወይም ደግሞ በርቀት ኤክስቴንሽን ነው የሚማሩት። ታዲያ በእነዚህ ኤክስቴንሽን ተምረው እንግዲህ ኤግዚት ኤግዛምን ለማለፍ በጣም ይቸገራሉ። ምክንያቱም ሄደው የሚማሩበት የለም። ክላስ ላይ እንደምታውቁት ክላስ በደንብ ተከታትለው አይማሩም። ክላስ ላይ እንደ ሬጉላሮች እንደ ኮሌጅ ወይም እንደ ዩኒቨርሲቲ እንደሚማሩት አይማሩም። ገብቷቸዋል አይደል? በዚህም ምክንያትም እንግዲህ እነሱ ያው ውጤት ምናምን የሚያዘው እንጀስ በአሳይመንት ምናምን ነገር ነው እና በዚህ ነገር ደግሞ እነሱ ለኤግዚት ኤግዛም ምናምን በደንብ አይዘጋጁም ማለት በደንብ ዝግጁ አይደሉም። እናንተ በእነዚህ ዲፓርትመንት ያላችሁ ስፔሻሊ ደግሞ የርቀት ተማሪዎች ማለት ነው በእነዚህ ዲፓርትመንት ሆናችሁ እንደገና ሁለተኛ ደግሞ በእነዚህ ዲፓርትመንት ሆናችሁ በባለፈው ኤግዚት ኤግዛም ወስዳችሁ አሁን ድጋሜ የምትፈተኑ ተማሪዎች ለእናንተ ነው ይህ ቪዲዮ እየሰራሁላችሁ ያለ። እናንተ አሁንም ማለት ነው በደንብ ዝግጅት ያስፈልጋችኋል። ዝግጅት ደግሞ የት ነው የምትዘጋጁት? እንግዲህ ክላስ ሄዳችሁ መቼም አትዘጋጁም። ክላስ የለም። ለእናንተ የሚሆነው ነገር ምንድን ነው? ቤታችሁ ቁጭ ብላችሁ የተዘጋጀላችሁን እንደ ክላስ ሆኖ ማለት ነው ጀስት ክላስ እንዳላችሁ ሆናችሁ ማለት ነው የምትማሩበት ቦታ ያስፈልጋችኋል። ቦታ ስላችሁ ደግሞ ክላስ ገብታችሁ ምናምን አይደለም። ቤታችሁ ቁጭ ብላችሁ በስልካችሁ በማንኛውም ታይም ሲመቻችሁ የምትማሩት ነገር ምን ነው እኔ አመቻችቼላችሁ ማለት ነው። እሱ ደግሞ ምንድን ነው ካላችሁ ደግሞ አደ ኤግዚት ኤግዛም ነው። አደ ኤግዚት ኤግዛም እናንተ ቤታችሁ ቁጭ ብላችሁ መቼም ኤክስቴንሽን ምናምን የምትማሩት ስራ እየሰራችሁ ነው። የስራ ጫና አለባችሁ ይታወቃል። ልጅ ይኖራችኋል ምናምን ይታወቃል። እና ስራም በጣም ስለሚበዛባችሁ በጣም ቢዚ ናችሁ። እናንተ ደግሞ ምን ያስፈልጋችኋል ማለት ነው? ቤታችሁ ቁጭ ብላችሁ ማታም ሊሆን ይችላል፣ ሌሊትም ሊሆን ይችላል፣ ቀንም ሊሆን ይችላል። በማንኛውም ታይም ስታገኙና ሲመቻችሁ ቤታችሁ ቁጭ ብላችሁ በስልካችሁ መዘጋጀት የምትችሉበት ነገር ነው። አደ ኤግዚት ኤግዛም ይህን ነው ለእናንተ ያመቻቻላችሁ። አደ ኤግዚት ኤግዛም እንግዲህ ቪዲዮዎችን በደንብ ቤታችሁ ቁጭ ብላችሁ በተመሰጣችሁ በአማርኛ ምናምን የተዘጋጀላችሁ ነው። ቁጭ ብላችሁ ትዘጋጃላችሁ። ከዛ በተጨማሪ ደግሞ ኖቶቹ ደግሞ ለኤግዚት ኤግዛም በደንብ በሚያዘጋጁ መልኩ በቃ እሷን አንዴ ላጥ አድርጋችሁ ለኤግዚት ኤግዛም በቃ እፈና አድርጋችሁ ያዛችሁ ማለት ነው። ለኤግዚት ኤግዛም በቃ ይጠማችኋል ኖቱ ማለት ነው። ምክንያቱም ሜን ፖይንቱ ነው የተዘጋጀላችሁ። ከዛ በተጨማሪ ኪውዞች አሉ። ኤግዚት ኤግዛሙ እንዳልኳችሁ በፊት ስለነገርኳችሁ ኤግዚት ኤግዛሙ ሁሉም ኤግዚት ኤግዛም በአንድ ላይ ታገኙታላችሁ። ሞዴል ኤግዛም እዛው ላይ ታገኙታላችሁ። እንዲሁም ደግሞ ሞክ ኤግዛም ደግሞ እዛው ላይ ታገኙታላችሁ። ይህ ሁሉ በአንድ ላይ ቤታችሁ ቁጭ ብላችሁ በአንድ ላይ ማለት ነው በስልካችሁ ብቻ በቀራችሁ በአንዲት ወር ውስጥ ምንም ነገር ሳይቀራችሁ ማለት ነው ለኤግዚት ኤግዛም መዘጋጀት ትችላላችሁ ማለት ነው። ስለዚህ ከእናንተ ምንድነው የሚጠበቀው? ቁርጠኛ ሆናችሁ ለመዘጋጀት ቁርጠኛ ሆናችሁ መጀመር ማለት ነው። ስለዚህ መቼ ነው የምትጀምሩት? አሁኑ ነው ይሄን ቪዲዮ እንዳያችሁት ማለት ነው። ስለዚህ ከዚህ ቪዲዮ እንዳያችሁት ጀምራችሁ አደ ኤግዚት ኤግዛም ውስጥ በመግባት በመመዝገብ ዝግጅታችሁን ጀምራችሁ ለሰኔ ኤግዚት ኤግዛም ብቁና 100% ማለፋችሁን ማረጋገጥ አለባችሁ። ማረጋገጥ ትችላላችሁ ስላችሁ ደግሞ ከአሁን በፊት ብዙ ጊዜ 2 ጊዜ እና እዛ በላይ ተማሪዎች በዚህ ውስጥ ፕሪፓሬሽን ዝግጅታቸውን አድርገው በጣም ትላልቅ ውጤት ስላመጡ ማለፍ ብቻ ሳይሆን ደህና ውጤት አመጣው ነው ያለፉና ይሄን ደግሞ አስረግጠን ነው የምንነግራችሁ ማለት ነው። ብዙ ተማሪዎች አሁን በዚህ ውስጥ ገብተው እየተዘጋጁበት አሉ ማለት ነው። ስለዚህ እናንተም ካሁኑ ገብታችሁ ዝግጅታችሁን ጀምሮ አደ ኤግዚት ኤግዛም ዌብሳይቱ ከኔ ባዮ ሊንክ አለ፣ ስልክም እዚህ ላይ እኔ ባዮ ላይ አለ። በዛ ማንኛውም ሳፖርት እና ጥያቄ ካላችሁ ደውሉልኝ። እኔን ሳፖርት ካስፈለጋችሁ ያስመዘግባችኋለሁ ማለት ነው። ዌብሳይቱ ባዮ ላይ ስላለ በዛ ተመዝገቡ ማለት ነው። ካሁኑ ዝግጅታችሁን ጀምሩ። ዳይ ወደ ጅማሩ